ሰንመተናል አድማጮቻችን በመከታተል ላይ ያላችሁት ከናንተው ሬዲዮ ከሸገር ኤፍኤም 102.1 በቀጥታ የሚተላለፈውን የዕለተ ሐሙስ የሸገር ስፖርት ፕሮግራማችን ነው። ስለዚህ በዕለተ ሐሙስ የሸገር ስፖርት ፕሮግራም እስካሁን ድረስ የተለያዩ መረጃዎችን በቦክሱም በአትሌቲክሱም በእግር ኳሱም ስናነሳ መቆየታችን ይታወሳል። አሁን ደግሞ ሰዓት እንንገርና ተመልሰን እንምጣና እንደ ብሬኪንግ ኒውስ አለን፣ ሰበር ዜና አለን አንድ ብለናልና ቅድም ሳርሚስ ተናገሪ ነበር። ዛሬ ምሽት በጉጉት የሚጠበቁ የዓለም አትሌቲክስ ሻምፒዮና ውድድሮች አሉን። ትላንትና 5000 ሜትር የወንዶች ማጣሪያ በጣም በትልቁ ተስፋ መሰነቅ ችለናል። ዛሬ ደግሞ በዕለተ ሐሙስ ምሽት 2:30 ማታ ላይ በ5000 ሜትር ሴቶች የማጣሪያ ውድድር ይደረጋል። አልማዝ አያና፣ ገንዘቤ ዲባባ፣ ሰንበሬ ተፈሪና ለተሰንበት ግዳይ አሉ ተብሏል። ሀብታም አለሙ፣ ኮሬ ቶላና ማህሌት ሙሉጌታ ደግሞ እንደዚሁ በሴቶች የ800 ሜትር ማጣሪያ፣ በ1500 ሜትር ወንዶች ማጣሪያ ደግሞ አማኖጤ፣ ሳሙኤል ተፈራና ተሬሳ ቶሎሳ ይሳተፋሉ ተብሎ ነበር። ነገር ግን አሁን ቅድም በርግጥ እናነሳው አዳዲስ ነገሮች ሊኖሩ ይችላሉ ስንል ነበር። አሁን ማረጋገጫው ሙሉ በሙሉ አግኝተናል። እንግዲህ በ1500 ሜትር ሀገሯን ወክላ የተወዳደረችው ገንዘቤ ዲባባ በእለቱ ያስመዘገበችውን ውጤት ሁላችንም እናስታውሳለን። እንግዲህ ገንዘቤ ዲባባ ካሳየችው ብቃት አንጻር ትላንትና የተለያዩ ሀሳቦችን ስናነሳ ሀሳቦችን ስናቀርብ ነበር ለአድማጮቻችን። በ5000 ሜትር ላይ የተሻለ ፉክክር ልታደርግና ምናልባት በ1500 ሜትር ካሳየችው የተሻለ ነገር ይኖራል ተብሎ ሲጠበቅ የቆየ ቢሆንም አትሌት ገንዘቤ ዲባባ ዛሬ ምሽት 2:35 ላይ በሚደረገው የማጣሪያ ውድድር ላይ አትሳተፍም፣ ከማጣሪያው ውጪ ሆናለች ተብሏል። ስለዚህ አትሌት ገንዘቤ ዲባባን በ5000 ሜትር አናያትም። እንግዲህ መጀመሪያ በእነዚህ ሁለት ርቀቶች ላይ ነበር ሀገር ትወክላለች የተባለው ገንዘቤ፣ ነገር ግን አልሆነም። እስካሁን ድረስ እያገኘናቸው ያሉት መረጃዎች የሚያሳዩት ምንድነው እንግዲህ የጤና ጉዳይ ነው የሚሉ መረጃዎች ናቸው ያሉት። እንግዲህ ከገንዘቤ ጋር በተያያዘ ያጋጠመ የጤና የህመም የመታመም ችግሮች አሉ። እነዚህ ችግሮች ገንዘቤ በዛሬ ውድድር ላይ እንዳትሳተፍ ምክንያት ሆነዋል የሚሉ አሉ። በሌላ በኩል ግን እንደዚሁ በተለያዩ መንገዶች የምንሰማቸው መረጃዎች ደግሞ እንዴት ብዬ ላስቀምጠው ይችላል አትሳተፍ በጣም አስደንጋጭ ዜና ነው የሰማነው። በእውነቱ ይህንን ብዙዎቻችን አልጠበቅንም ነበር። በ1500 ሜትር ላይ ያው ገንዘቤ ዲባባ አልሆነላትም ዘንድሮ ውድድሯን እንግዲህ በጥሩ ሁኔታ አላደረገችም፣ ይሄ ይታወቃል። ከዛ በኋላ የሚመጡ በጣም ብዙ አስተያየቶች ነበሩ እና ትክክለኛው ምክንያት ምንድነው ለሚለውም ደግሞ ጥያቄ ኃይሌ ገብረስላሴ በቀጥታ ስልክ መስመራችን ላይ ትላንትና መልስ ሰጥቷል። ከጤና ጋር በተያያዘ ችግር እንዳጋጠማት ነው የነገረን። ስለዚህ እዚህ የማጣሪያ ውድድር ላይ የማትሳተፍ ከሆነ ገንዘቤ ያላገገመችም ማለት ነው። አሁንም እንግዲህ የጤና ሁኔታ ችግር እንዳለበት ነው የሰማነው። ግን የሚያስደነግጥ ነገር ነው። እኔ በ1500 ሜትር ላይ የታየውን እንግዲህ ጥሩ ያልሆነ ሁኔታ በ5000 ሜትር ላይ በጣም አሪፍ አርጋ ታሳየናለች የሚል ተስፋ ነበረኝ። በዛ ውድድር ላይ ጥሩ የሆነ ውጤት ባታመጣም ከዚህ በኋላ ገንዘቤ ጥሩ የሆነ ሩጫ አትሮጥም የሚል ሀሳብ ያው ሁላችንም አለን ብሎ ለመናገር ትንሽ ያስቸግራል። በጣም ጎበዝ አትሌት ስለሆነች በሚመጡት ውድድሮች ላይ የቀደመው ብቃቷን እንመለከተዋለን የሚል ሀሳብ ነው የነበረኝ። ግን ከጤና ጋር በተያያዘ ከሆነ ምንም ማድረግ አይቻልም። ያው እንግዲህ አሁን የተባለው ጤና ነው፣ የጤና ምክንያት ነው። ለምሳሌ አሁን ትላንትና ሌትሊ ነው ብቻ የኢትዮጵያ አትሌቲክስ ፌዴሬሽንም ሰዎች ያወቁት ይመስለኛል፣ ወይም ደግሞ ይሄንንም ነገር ገንዘቤ ያሳወቀችው በጣም ከዘገየ ይሆናል። ዛሬ ነው ማጣሪያ ውድድር የሚደረገው ምሽት ላይ ነው። ስለዚህ ምሽት ላይ ለሚደረገው ውድድር ዝግጁ አለመሆኗን ገንዘቤ ዲባባ ማሳወቃለች ይመስለኛል፣ አሁን እያገኘናቸው ባሉ መረጃዎች ማለት ነው። ነገር ግን ደግሞ በእኔ እምነትና ስሜት የጤናው ጉዳይ ኃይሌ ትላንትናም ሲያስረዳ ነበረ፣ ሲገልጽ ነበረ። ከጤንነት ጋር በተያያዘ እንደ ተፈጥሯዊ የሆኑ ነገሮችም ተጨምረውበት የሚሉ ነገሮች ሲነሱ ነበረ። ምናልባት ይሄ ተፈጥሯዊ የሚባለው ነገር ትላንትና ስንል እንደነበረው አንዳንድ ጊዜ ይሄ እነዚህ ከሴትነት ጋር የሚመጡ የወር አበባ ጉዳዮችም እንደዚሁ ይገመታሉ የሚሉ እዛ አካባቢ የወጡ መረጃዎችም እንደዚህ ይጠቁማሉ። ግን ለማንኛውም የጤንነት ምክንያት አንደኛው ቢሆንም እኔ ግን ሶሻል ፕሬሸሩም ግን ከባድ ይመስለኛል። እሱ ሰበብ አይደለም ብሎ ለማሰብ አእምሮዬ አልቻለም በእኔ እምነት። ግን አሁንም የሆነ ሪቪል መደረግ ያለባቸው አሁንም የሆኑ መገለጥ ያለባቸው ነገሮች ሊኖሩ የሚገባ ግን ይመስለኛል። ምክንያቱም እንግዲህ ገንዘቤ ዲባባ በ5000 እና በ1500 ሜትር ለሀገሯ የተሻለ ውጤት ታመጣለች ነው እንደተባለው። በህመም በጤና መታወክ ከአቅም በላይ በሆኑ ችግሮች
ከተሳትፎ ውጭ የምትሆን ከሆነ ይህንን ተቀብሎ ከማስተናገድ ውጭ የተሻለ ምንም ነገር የለም። ነገር ግን ደግሞ ሌሎች ምክንያቶች ካሉ ሌሎች ነገሮች ካሉ ግን እነዛን መፈተሽና ለህዝብ ያንኑ ማሳወቅ ደግሞ የእኛ ስራ ነው የሚሆነው። ስለዚህ አሁንም የተለያዩ ጥረቶችን እናደርጋለን። ነገር ግን አሁን ያረጋገጠው ሸገር ስፖርት ያረጋገጠው በ5000 ሜትር ኢትዮጵያ በገንዘቤ ዲባባ አትወከልም ነው። ዛሬ ምሽት ስትሮጥ በዓለም አትሌቲክስ ሻምፒዮና በቀደም ለመጨረሻ ጊዜ አይተናታል ማለት በ2017 የዓለም አትሌቲክስ ሻምፒዮና። ነገር ግን ገንዘቤ ገና ብዙ ነገሮችን መስራት በሚያስችል እድሜ ላይ ነው የምትገኘው። እስኪ እንቆይ ይመስለኛል በመቆየቱ ይሻላል። አሁን ብሬክ መደረግ ያለበት ወይም እንደ ወሬ ለአድማጮች መነገር ያለበት ዛሬ ማታ በእንደዚህ አይነት ርቀቶች ላይ ትወዳደራለች ብሎ እየጠበቁ ስለሆነ በዛኛው ላይ የተሻሻሉ ነገሮች ለማየት እድሉን ትጠቀምበታለች አይነት ስሜት ላይ ስለተነበረ ያንን እድል አትጠቀምበትም ገንዘቤ ዲባባ ወይም በ5000 ሜትር የማጣሪያ ውድድር ላይ አትሳተፍም። ስለዚህ በተቀሩት አትሌቶች ኢትዮጵያ ለመወከል ያው ትገደዳለች ማለት ነው። እሺ ያው ጥሩ ነገር አይደለም የሰማነው ይመስለኛል። ገንዘቤን በዚህኛው ውድድር ላይ በደንብ ጠብቂያት ነበረ በ5000 ሜትር ላይ ግን እንደተባለው እንግዲህ የማትችልበት ሁኔታ ውስጥ ከሆነ ያለችው ያንንም ደግሞ መቀበል ግዴታ ነው። ምክንያቱም ያው ገንዘቤም ሰው ስለሆነች ትታመማለች። ያንን ህመሟን ደግሞ እንግዲህ ለሩጫው ጋር ታግላ ህመሟን ችላ ምትሮጥ ቢሆን ኖሮ ታደርገዋለች ብዬ ነው መገምተው። ምክንያቱም ባለፈው ላይ የነበሩትን አስተያየቶች ትንሽ ምላሽ ለመስጠትም በጣም ጥሩ አጋጣሚ ነበረ። ስለዚህ ያንንም ጉዳይ ማድረግ ካልቻለች እንግዲህ ጤናዋ ሁኔታ ተባብሷል ነው። ሌሎች አዲስ ጉዳዮች ነው መቀበለው አሁን ያልሽውን ማለት ነው። ገንዘቤ ሯጭ ናት እንጂ ሰው ናት። ካመማትና መሮጥ ማትችል ከሆነ ያንን መቀበል ነው። ምንም አማራጭ የለውም። ምንም አማራጭ የለውም። አሁን እኔ አፌ የሚናገረውና ውስጤ የተለያዩብኝ ስለሆነ ነው እና ውስጤን ነው የበለጠ ማከብረው። የእውነት ለመናገር ውስጤን የበለጠ ታከብረው። ከዚህ ባሻገር እኔ እነዚህ ሶሻል ፕሬሸሮቹ ምክንያትና ሰበብ አይሆኑም ወይ ስለሚለኝ ይህንን እየተናገርኩም ነው። አብሬ ጎን ለጎን መታመም ከሆነ እየታመምሽ ሩጪ መስዋዕቱኝ የሚቀጥለውን አመት ካሪየርሽን አበላሽ ምናምን ብሎ የሞኝ ሐሳብ ሊሰጥ አይገባውም። ነገር ግን ደግሞ ምናልባት ከ1500 ጋራ በተያያዘ የተፈጠሩት ነገሮች ሲባሉ የቆዩት ነገሮች የፈጠረባት ስሜት ውጤት ነው ይሄ ሚል ግን ጥያቄ አለ ውስጤ። መጠየቄን መናገር ስላለብኝ ስለምፈልግ ነው። ይሄ ውስጤ ይሄ ጥያቄ እየተፈጠረ ነው ያለው። አሁን ግን ለጊዜው አትወዳደርም ነው በቃ። እንደማትወዳደር ሰማን። ይሄንን አረጋግጡልን አልን። የሚመለከታቸውን ሰዎች አረጋገጡልን። አሁን በዚህ ማረጋገጫ መሰረት ገንዘቤ ዲባባ በ5000 ሜትር የማጣሪያ ውድድር ላይ አትሳተፍም። ስለዚህ ያለ መሳተፏን ምክንያቶችም ደግሞ እንደገና ፈልጎ እንደገና አጣርቶ እንደገና ለህዝብ የማቅረብ ኃላፊነት የኛ ነው የሚሆነው። አሁን ግን እንደማትወዳደር ነው የተረጋገጠልን ማለት ነው። ግን ደግሞ ቀደም እንዳልኩሽ ነው መታመም ነው፣ ጫና ውስጥ መውደቅ ነው፣ መከፋት ምን እንደሆነ አላወቅኩትም ለጊዜው። ግን ደግሞ ያንን መበርበር ያንን መፈተሽ ማንም እንዲሰራው የምንጠብቀው ነገር አይደል እኛ እንጂ ሰውም ይሄን ነው የሚጠብቅብን። እሺ ስለዚህ ይሄንን ይመስላል ከ5 ሰዓት በኋላ ምን ነግራችሁ በጣም ትልቅ ዜና አለ ብለን ለአድማጮቻችን ቀድመን ያስተዋወቅነው ጉዳይ ገንዘቤ ዲባባ ዛሬ በሚደረገው በ5000 ሜትር የማጣሪያ ውድድር ላይ ኢትዮጵያን ወክላ አትሳተፍም። ምክንያቱ ደግሞ ከጤንነት ጋር የተያያዘ እንደሆነ ሰምተናል። ሌሎች ተጨማሪ ጉዳዮችን ደግሞ የበለጠ አጠናክረን በመምጣት ሌሎችም ምክንያቶችም ካሉ እሱንም ለመግለጽ እንሞክራለን በቀጣይ ፕሮግራማችን ላይ። ምናልባትም ወደ ለንደንም እንደውላለን። አሁንም እያደረግን ያለነው የተለያዩ ሙከራዎች አሉ። አሁንም ማረጋገጫውንም አግኝተናል። በነገራችን ላይ ከኢትዮጵያ አትሌቲክስ ፌዴሬሽን አግኝተናል ይሄንን ማረጋገጫ። ስለዚህ ገንዘቤ ዲባባ ተሳተፈም ነው ሰበቡን ፍለጋ ግን ጉዟችን ይቀጥላል። እሺ ተመልሰን እንመጣለን። የተወሰኑ መልእክቶችን እናዳምጣለን። ወደ አዲስ ሸገር ስፖርት 2010
ተመልሰናል አድማጮቻችን ከናንተ ሬዲዮ አድማጮቻችን እኔም እሺ ከሸገር ጋር ጥሩ ጊዜ እያሳለፋችሁ እንደሆነ እናስባለን። ሸገር ስፖርትን ነው ያደመጣችሁ ያላችሁት። በገንዘቤ ዲባባ ጉዳይ ላይ ቀደም ብለን እንግዲህ አንድ ጉዳይ ወይንም አንድ ዜና ይፋ አድርገናል። ይሄ ነገር በ5000 ሜትር የማጣሪያ ውድድር ላይ ዛሬ እንደማትካፈል ነው እና በጣም ብዙ አድማጮቻችን ያልጠበቁትን ዜና እንደሰሙ 8101 ላይ ወዲያው እየጻፉልን ነው የሚገኘው። ምናልባት ምን ጨምራቸው ጉዳዮች ካሉ እዚህ ላይ ማየት እንችላለን። ምን ጨምራቸው ነገሮች ምንድናቸው? እንግዲህ ወደ ስፍራውም እንደዚሁ መልእክቶች እየሄዱ ሸገር ስፖርት የበለጡ መረጃዎች ለአድማጮቹ ለመንገር ጥረት እያደረገ ነው ያለው። ያደረግነው ጥረትም ተሳክቶልናል። በዚህ የመሳካት ሂደት ላይ እንግዲህ ገንዘቤ ዲባባ እዛ ለሚገኙ የኢትዮጵያ አትሌቲክስ ፌዴሬሽንና የልዑካን ቡድኑ አመራሮች ስሜቷን በግልጽ ተናግራለች። ለውድድሩ ዝግጁ አይደለሁም ነው ያለችው። ዝግጁ አይደለሁም ማለት የልምምድ ምናምን ችግር አልነበረብኝም እንዳለች፣ ነገር ግን ሰውነቴ አሁን በቃ አይታዘዝልኝም የሚል ነገር ነው ያነሳችው እሷ። ስለዚህ እኔ ይሄንን ተናግራለች። እንግዲህ ብትገባም በውድድሩ ላይ የምታመጣቸው ነገሮች ጥሩ ሊሆኑ እንደማይችሉ ነው ገለጸች የተባለው ገንዘቤ ዲባባ። ስለዚህ በውድድሩ ላይ ማተሳተፈው በቃ አሁን ይሄኛው የሚታየኝ ነገር ከጤና ይልቅ በአእምሯ ላይ ወይም ደግሞ በጫናው ጉዳይ ላይ በጣም እንደተቸገረች ነው ይሄ የሚገባኝ። አሁን እንግዲህ ሰውነቴ ለዚህ ዝግጁ አይደለም የሚል ነገር ከተናገረች የጤና ጉዳይ በጣም አስቸጋሪ ሁኔታ ውስጥ ቢሆን ኖሮ በዚህ የጤንነት ምክንያት ውድድሩ ላይ ልሳተፍ አልችልም የሚል ነገር ግልጽ ማድረግ ትችል ነበር አይደለ? ይሄ ነው የሚታየኝ። እንግዲህ ደግሞ ከአስተሳሰብ ከጫና ጋራም በተያያዘ ሁኔታው ሩጫው ላይ እንድትሳተፍ ማያደርጋት ከሆነ ምናልባት ይሄኛው ነገር የበለጠ ሚዛን የሚደፋ ይመስላል። እኔ አሁን ይሄ ሰሞኑን የተፈጠረው ነገር በምክንያትነት የበለጠ ሁሉ ብዙ ነገር ከዛ ጋር የሚያያዝ ይመስለኛል አሁንም። ምክንያቱም እዛ አካባቢ የሚያሳደረው ተጽዕኖ ቀላል የሚባል አይደለም የሚሉ ነገሮች ተነስተዋልና በቃ ከሰሞኑ ከሆነው ነገር እና ማለትም 1500 ሜትር ላይ የመጀመሪያ ማጣሪያውን በአንደኝነት አጠናቀቀች። የግማሽ ፍጻሜ ውድድሩን 6ኛ ሆና ግን በተመዘገበው ሰዓት መሰረት ወደ ፍጻሜ ማለፍ የምትችልበት ሰዓት ተመዘገበ። የመጨረሻው የማጣሪያ ውድድር ላይ ደግሞ 12ኛ ወይም ደግሞ መጨረሻ ወጣ አጠናቀቀች። ከዛ በኋላ እንግዲህ በተለያዩ መንገዶች ሲገለጹ የነበሩ ነገሮች አሉ እና ብዙ ነገር እኔ ነኝ ይሄ እንግዲህ ከዚህ ጋር ግን ይተሳሰርብኛል። እኔ ቅድም እንዳልሽው እኮ ነው አሁን ዝግጁ አለመሆን ልምምዴን አላጓደልኩም ነው እንግዲህ። አሁን የኢትዮጵያ አትሌቲክስ ፌዴሬሽን የእሷን ልምምድ የመከታተል እድሉ በመልእክት መለዋወጥ ነው አይደለ? ገንዘቤ ዲባባ ምን አይነት ልምምድ ነበር ስትሰራ የነበረችው? ያለ አሰልጣኝ ለብቻዋ ነበር ስትለማመድ የነበረችው ብሏል ኃይሌ ገብረስላሴ ትላንትና በሸገር ስፖርት ላይ። ስለዚህ ያንን ልምምድ እንዳላጓደለች ገልጻለች። ልምምዱን አጓድዬ ሳይሆን ነገር ግን ዛሬ ምሽት 2:35 ላይ በሚደረገው የ5000 ሜትር የማጣሪያ ውድድርም ይሁን በ5000 ሜትር የፍጻሜ ውድድር ላይ ለመሳተፍ አልችልም ነው ያለችው ገንዘቤ ዲባባ። ግን አሁንም እንግዲህ እንትን ምን ይላል መሰለሽ የሆነ አንድ ሰበር ዜና ይኖርና ሞርቱ ፎሎ ይላል። ሞርቱ ካም እንደዚህ ይላል። የበለጠ ነገሮች እየወጡ ይመጣሉ። የበለጠ ብዙ ነገሮች እየወጡ እየተሰሙ ይመጣሉ። ቅድም እንዳልነው ነው አሁንም በዚህ የመከታተል ነገር ነው ይሄንን ያገኘነው። እንግዲህ ትክክለኞቹን ነገሮች መፈለግ ግን ይገባል። አሁን መገመት ውስጥ አይደለንም ያለነው። ገንዘቤ ዲባባ በ5000 ሜትር አተሳተፈም የተቀመጡ የመጀመሪያ መላምቶች ነበሩ። የህመም የጤንነት ጉዳይ አሁን ኢንጁሪ የሚባለው ነገር አለ ወይ እኔ አላውቅም። ኢንጁሪ ሲባል ሃምስትሪንግ ኢንጁሪ ሊሆን ይችላል፣ የእግር ኢንጁሪ ሊሆን ይችላል ምናምን። ስሜት ነው ስሜት ስልሽ የስሜት መጎዳትም እሱ ትልቁ ኢንጁሪ ሊሆን ይችላልና ከነዚህ ነገሮች ጋር የምናያይዘው ከሆነ ባንዴ የተወረወሩት ነገሮች በሙሉ መዋጮ አላቸው የሚልም ነገር ደግሞ ልናነሳም እንችላለንና ያንን ስሜት ማብረድ ያንን ስሜት መቋቋም እና ማክሸፍ የሚቻለው ግን በተለያዩ ጥረቶችና በተለያዩ መንገዶች ነው። ለማንኛውም ግን ለኢትዮጵያ አትሌቲክስ ፌዴሬሽን አስረዳሽ ገለጸች የተባለው ነገር ግን ለዚህ ውድድር እንትን አላልኩም ነው።
እሺ ያው እዚህ ውድድር ላይ ግን ለማስታወስ ያክል አድማጮቻችን አልማዝ አያና ሰንበሬ ተፈሪና ልትሰንበት ግደይ የማጣሪያ ውድድራቸውን ዛሬ ያደርጋሉ እና ትልቁ ጉዳይ የገንዘቤ ዲባባ አለመሳተፍ ነው ከነ ምክንያቱ ጭምር ለጊዜው ያገኘናቸውን አዳዲስ መረጃዎች ይፋ አድርገናል። አዎ ግን አሁንም አያይዘን ማንሳት ያለብን ነገር ደግሞ እየመጣልን ነው። በነገራችን ላይ አሁንም የምናገኛቸው ነገሮች አሉ። ምንድነው አሁን የሚደረገው ነው? ምንድነው የሚደረገው? ምንድነው የሚፈጸመው? ምንድነው ማድረግ ያለብን ነው? ለምሳሌ አሁን እንደ አንድ ሰበብ እየተቀመጡ ያሉት ፌስቡክ ሶሻል ሚዲያው ላይ የነበሩት ስሜቶች ናቸው ነው። እነዚህ ሶሻል ሚዲያው ላይ የነበሩት መልእክቶች ይንጸባረቁ የነበሩት ስሜቶች የፈጠሩት ተጽዕኖ ያመጡት ምንድነው ተጽዕኖ ወይም ደግሞ የፈጠሩት አጠቃላይ ጫና በዋና ሰበብነት እየተገመተ ነው። በነገራችን ላይ እየተገመተ ነውና ይሄ ከሆነ ትክክለኛው ምክንያት እኔ እንደ ሰው ረዳት አለው። ነገር ግን ይሄንን የማለፍ አቅም ግን መፍጠር ይገባ ነበር የሚል አስተያየት አለ። ምክንያቱም ትናንትና ሲባል የነበረው ነው። በእርግጥ ሰው በተለያየ መንገድ የመጀመሪያው ነገር ግን መሆን ያለበት ምንድነው አንዳንድ ጊዜ ለአሰልጣኞች ወደው አይደለም አይደል በእግር ኳስም በምንም አሁን ለምሳሌ ባለፈው ስልጣንሽ ነበር አይደል ፔፕ ጋርዲዮላ የማንቸስተር ሲቲ ተጫዋቾችን ዋይፋይ መጠቀም አትችሉም፣ እንዲህ ማድረግ አትችሉም፣ ጨዋታው ሊደረግ እንዲህ ያለ ጊዜ ሲቀረው፣ እንዲህ ያለ ደቂቃ ሲቀረው፣ እንዲህ ያለ ነገር ሲያደርገው ይህንን ማድረግ በፍጹም ክልክል ነው ብሎ ያንን አይነት ገደብ ያስቀምጣል። የሚያስቀምጠው ምንድነው የትኛውም መልእክት በእግር ኳስ ተጫዋቾቹ ላይ በማንቸስተር ሲቲ ተጫዋቾች ላይ የሚያሳድረው ተጽዕኖ ቀላል ስለማይሆንና የሜዳ ላይ ፐርፎርማንሳቸውን ይረብሻል ብሎ ስለሚያስብ ነው። ይሄ አንድ በአሰልጣኞች የሚደረግ ክለከላ ነው። ሌላው ቀርቶ እኮ ወሲባዊ ግንኙነታቸውን መቼ መፈጸም እንዳለባቸው እኮ ይነገራቸዋል። በምክር ደረጃ መቆጣጠር በጣም አስቸጋሪ ነው። ነገር ግን ከሚድናይት በፊት እንጂ ከሚድናይት በኋላ አታድርጉት። ከሚድናይት በፊት እንደዚህ ያሉ ነገሮችን ስለሚፈጽም ነው ሊዮኔል ሜሲ ጎበዝ ሆነው ብሎ አስረድቶናል ብሎ ሳሚር ናስሪ ተገልጾት ነበር። አሰልጣኞች እንዲታች ድረስ ወርደው ተጫዋቾቻቸውን የበለጠ ፕሮቴክት ለማድረግ ሙከራ ያደርጋሉ። አሁን የኛ ሀገር አትሌቶችስ ከፌስቡክ ጋር ያላቸው ቁርኝት ምንድነው? ምን ተባልኩ የሚለውን ነገር የምትፈልጊ ከሆነ ብዙ ነገሮች ሊባሉ ይችላሉ። ምክንያቱም ማህበረሰቡ ስሜት አለው። ስሜቱን በተለያየ መንገድ ያንጸባርቃል።